ሰላም የኒውዮርኮች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ዛሬ ደግሞ ለየት ባለና በአዲስ ቪዲዮ መጥቼላችኋለሁ። ምን መሰላችሁ? የዛሬው ሐሳቤ ደግሞ ዳጊ ቪዲዮ እንሰራለን ጥያቄና መልስ ና ብየዋለሁ። ስለዚህ እሱ የሚያውቀው ጥያቄና መልስ እንደሆነ ነው ማለት ነው። እኔ ግን ፕራንክ ነው የማደርገው እና እስቲ አብረን ፕራንክ እናድርገው። አሁን እየመጣ ነው ዳግማዊ እንየው። ሙላት አሃ ተከራከሪ ነው እንዴ? ደውለሽ ጠይቂ አባቴ ነሽ ነው። ወላሂ ደውላለሁ። ሄደል እንዴ? አልሄድም። አሰላ አሁን ማለት መንገዱንም ታውቂያለሽ። አሁን ጠዋት ተነስተሽ በእግርሽ ነው ትሄጃለሽ። ቤቴ ነው። ምን አገባክ? ምንድነው ዋክሽ የጠራሽ? ቪዲዮ እንድንሰራ ነው እኮ። ምንድነው የምትሰራው? ምን አይነት? ቆይ አንተ ስንት ሰዓት ነው የጠራሁት? እኔ እዚህ መቆም አለብኝ እንዴ? ለምን ቆም? ቤት ይችላል። ገብተሽ ተቀመጪ። የት ነው ገብቼ የምቀመጠው? ሴት አስተካክያለሁ አላልኩህ? ትቼው ነው የምገባው። አንቺ አትሄጂም? አንቺ አትገቢም? ኧረ በጣም ነው የምታሳፍረው። ለማንኛውም አልገባሁም፣ እገባለሁ። እሺ ምንድነው ሆነሽ? ሀሳብሽ እንደምንሰራው ምን መሰለህ? የምንሰራው ጥያቄዎችን ጠይቅሃለሁ፣ ትመልሳለህ። ከዛ ብዙ ከመለስክ ሽልማት አለ። ሽልማቱ ደግሞ ደህና ጥያቄ እንደጠየቅሽው ጥያቄ ጠይቅሃለሁ። ሽልማቱ ምንድነው ሽልማት? የ10 ብር ከረሜላ ኦዲየንስ ፊት ነው የምሰጠው። እሱን ቢዩ። እሺ እሱን ቤት ቁጭ ስትይ ጊዜ ሲኖርሽ ቢዩ። እኔ መቀለጃሽ ነው። ባለፈውም ምን ልቀጣ ምናምን ብለሽ ምንም አልተቀጣሽም። አንተ ታፋፍራለህ ማለት ነው። አሳፋሪ አንተ ነህ፣ እፍርታም ነህ። ማርያም ምንድነው እፍርታ? ሸክላ ጥብስ አልበላህም? የምን ሸክላ? ከዛ በኋላ ቪዲዮ ሰራን። ከዛ በኋላ ምን ሰራ? ሽልማትክ? እሱንማ እያሰብኩበት ነው። ኦዲየንስ በደምብ ኮሜንት ያርግልኝ። ማርያምን እያሰብኩበት ነው። እኔ ሞኝ ነው እንደ መስልሽ? እኔ ደህና ነኝ እንጂ መቀለጃ ነው። እሺ እንደፈለክ በቃ ሲደርስ ታምነኛለህ። እሺ አይ ጥያቄዎችን ጠይቀሃለሁ። ከዛ በቃ የምታውቀውን ትመልሳለህ፣ የማታውቀውን አታውቅም። አለማወቅ አያሳፍርም። ገባ? እንግባ አይደል? አዎ ግቢሽ። እሺ ግን ጥያቄዎቹ ትንሽ ይከብዳሉ። ስንት ኪሎ ናቸው? አየሁት። አንቺ ምን ረግጥሽ? ምን ደስልሽ ነው? አይ አረክ አልገባው። ምንድነው ጥያቄው? እንግዲህ ጥያቄ ነው እና ጥያቄውን ንገሪኝ። ጀነራል ነው ልጅ ነው እና መልሱን ነው ጥያቄ ንገሪኝ። ኦኬ ጥያቄ ልጠይቅ። አሪፍ እንግባ። እሺ ከዛ በፊት እኮ የት እንደነበርክ ልጠይቅ ብዬ ነው። ምንድነው የት እንደነበርክ? ቤት ነበር። ቤት ብቻ ነበር? ቤት ብቻ? አይ ውጪም ቤትም ነበርኩ። ባንዴው ለቦታ ነበር። አይ ከነጋይ ከቤት አልወጣም። ከቤት አልወጣም። ገና ጧታ እንዴት ነው የምወጣው? አንተ ከአዲሷ ልጅ ጋር አላየሁክም? ቅድም ዳቦ ልገዛ ወጥቼ ነበርኩ። ማነች አዲሷ ልጅ? እንደዚህ ተዋሻለህ እንዴ? ለካ አይቻለሁ። ማነች አዲሷ? የምን አዲሱ አክተር? የት? ማን ነው ስሟ? በመድኃኒዓለም አዲሱ አክተር ስሟ ጠፋብኝ። እኔ አይቻለሁ ግን አንቺ ልጅ ቀልዱን ተይና ቪዲዮ ነው የምትሰራው። ቀልዴን አይደለም እንዴ? አይቻለሁ በደምብ። ማነች አዲሷ? ጠዋት ከማን ጋር ነበርክሽ? ቤት ነበርኩ። ከቤት አልወጣም ምንም ሰዓት? እኔ አልወጣሁም። ሱቅ ሄጄ ነበር። ከዛ ተመለስኩ እኮ። ከማን ጋር ነበር? ከማን ጋር ነው ቆመ ያየሁት እያወራክ? እሺ ትናንትና ከማን ጋር ነው ያወራክ? ትናንት መገናኛ ሄጄ ነበር ቃል ገዛ። ከዛ ስመለስ እንትናን አግኝቻት ነበር። እቺ ኢየሩስ ከኢየሩስ ነው ስሟ። ስሟንም አላውቀውም እኔ እውነቱን ለመናገር እውነት አላውቀውም። አይያዝልኝም። እኔ ትንሽ ጊዜ አብረን እስከንቆይ ድረስ አዲስ ሰው ስሟ አይያዝልኝ። ምንድነው የምትይው እኮ? ምን ከሷ ጋር ነበርክ? አዎ። የት አገኛት? መገናኛ ቃል ገዛ ሄጄ አላልኩሽ? እዛ ተገናኛችሁ፣ ከዛ አብራችሁ አላችሁ። ዳውም ችግር እኔ ትዝም አላልኩክም። ምን ሆነሽ ነው ማቂ? ምን ሆነሽ ነው ማለት እንደ ነገረኛ ቤት እንደዚህ ነው ነገር እንደዚህ አይደለም። እንደዚህ ስብል ምን ሆነሽ ነው? አዎ ምሬን ነው። ትላንትና ከሷ ጋር ነበርክ፣ ዛሬ ከሷ ጋር ነበርክ። አንተ ከማን ጋር ነው? ከኔና ከሳዶር ከኤፊ ውጪ እንደዛው ለምታውቀው? እኔ ዛሬ ከሷ ጋር አልዋልኩም። እዚህ ሰፈር ገብቻለሁ ምናምን አለችኝ። ሱቅ ሲሄድ አገኘኋት። በቃ አይ አሪፍ ነው በቃ እንገናኛለን ምናምን አልኳት። ጭራሽ ሰፈር ገባች። ምንድነው እዚህ? ኧረ በእናትህ ዞር በልልኝ። አሽቀባበጡ በደምብ ማኪው ነው። ሂድ በቃ። እንደውም ከሷ ጋር ስራ ቪዲዮ
አንቺ ከመቼ ወዲህ ነው እንደዚህ የምትሆኚው? ከመቼ ወዲህ ነው ማለት? ምን ችግር አለው ከማንስ ጋር ብሰራ እንዴ? ምን ችግር አለው ማለት? ለምን ጓደኛዬ ነው የምትወስድብኝ? እሷ ማኪ ስለምን ወጎሳሰር ነው የምታወሪው? ትላንትና በአጋጣሚ ተገናኘን አብረን ሆነን፣ ዛሬ ደግሞ በቃ ሰፈር እዚህ ገብቻለሁ አለች። በዚህ በታችኛው መታጠፊያ እኔ ምናምን አለች። አይሽ ነው በቃ እንገናኛለን አልኳት። ከዛ ቤቷ ቡና ፍታ ትጠራሃለች። ከዛ ትጠራራላችሁ። አንተም በተራ ትጠራታለህ አይደል? እንደዛ ተባባልን። ያው እስክትልክ እየጠበክ ነው። ማኪ ምን ሆነሽ ነው? ምን ሆነሽ ነው ማለት ምን ማለት? የሆነ ቀናተኛ ሚስት እኮ ነው ተመስዩ። በቃናስ መብት አይደለም እንዴ? ምን የሚያስቀና ነገር አለ? ምንድነው ችግሩ? ምንድነው ችግሩ አይደል እንዴ? ማለት ቆይ ምን ችግር አለ? ውስጥ ጓደኛችን ብትሆን አልፈልግም። እኛ መሀል ሌላ ሰው እንዲገባ በቃ አልፈልግም። ማኪ ምን እያልሽ ነው? የምን መሀል መግባት መውጣት ነው ይሄ? ኖርማል አይደል እንዴ? ኖርማል አይደል? ጓደኛችን ብትሆን ጀስት እዚህ ሰፈር ገባች። እንደውም ከኔ ልቅ አንቺ ነሽ ደስ ይልሽ የሚገባው። ሴት ነች ከኔ ልቅ አንቺ ጋር ተቀራርቡ የምትችሉት። አልፈልግም። ሴት ኤፊ ያለች ሴት መቅደም እህት ካለች በቃ እንዴ ምን ሆነሽ ነው ማኪ? ምን ሆነሽ ነው ማለት ምን ማለት ነው? ማርያምን ይግሬ ፕራንክ ያደርግሽ ነው እንዴ? ምንድነው ፕራንክ ማደርግ? ከሷ ጋር ትዞርና መተክኔ ስናገር ደግሞ ፕራንክ እያደረግሽ ነው ትላለህ። ከመቼ ወዲህ ነው አንቺ እንደዚህ የምትሆኚው? ከመቼም ወዲሁ በቃ ሆኛለሁ። እንደዚህ ደብሮኛል። ሲደብረኝ ደግሞ እኔ እንደዚህ ነኝ እንዴ? ያምሻል እንዴ? ምንድነው የሚያመኝ? ጭራሽ ያምሻል ትለኛለህ። ከሷ ጋር እየውክ ስላልኩ ያምሻል? እኔ ያመኛል አይደለም እና ያመኛል ምን ማለት ነው? ያምሻል ማለት ከመቼ ወዲህ ነው አንቺ እንደዚህ የምትሆኚው? ቆይ ከመቼ ወዲህ ነው? እኔ ግራ እያጋባሽ ነው። ምንድነው ችግሩ? ልጅቷም ሁለታችንም እኩል ነው የምናውቃት። ትናንትና በአጋጣሚ ተገናኘን። ወደዚህ ስትመጣ አብረን መጣን። ዛሬ ደግሞ አጋጣሚ ሱቅ ስሄድ አገኘኋት። ምንድነው ችግሩ? ይሄ ሱቅ ስትሄድ አገኘኋት። ለዛ እኔ ያመኛል። ያምሻል ማለት ምን ማለት ነው? ሲጀምር ይቅርታ እሺ። ለሱ እኔ ገርሞኝ ነው። እኔ ታሽኔ እንደዚህ ስትሆኚ አይቼሽ አላውቅም። በደንብ አይተኸኝ አታውቅም። ማኪ የምርሽን ነው የምታወሪው? አዎ የምሬን ነው። ምን ማለት ነው? ከሷ ጋር 30 ጊዜ መገናኘት ከአዲስ ሴት ጋር ማኪ እኔ ማርያም ግራ እያጋባሽኝ ነው። ምንድነው ችግሩ? ቆይ አይደለም ምንድነው ስልሽ አሁን እኮ አንቺ የምትጠይቂኝ ጥያቄ ጀስት የጓደኛ ጥያቄ አይደለም። በዚህ ልክ ከእንትና ጋር እንዳላይክ እንትና እንዳታገኛት ምናምን ልትል የምትችለው እኮ ሚስት ነች። ምን ሆነሽ ነው ማኪ? ቆይ እሺ የማላውቀው ነገር አለ? ያልገባኝ ነገር አለ? ልንገርህ ያልገባህን ምንድነው የሆንሽው? እሺ ምንድነው ያጠፋሁት? ምንድነው ያጠፋሁት? ሂድ እንደውም በቃ ከሷ ጋር ተገናኘ። ተወኝ። እኔ ሂድ አልሰራም። ቪዲዮን ትቼዋለሁ። ማኪ ምርሽ ነው? አዎ የምሬን ነው። አልሰራም። ማርያም እኔ ግራ እያጋባሽ ልቀቀኝ፣ አትቀፈኝ። ሂድ ከሷ ጋር ተገናኝ። እንዴ ምን ሆነሽ? ያልከኝ ምን አደረኩ? ከሷ ጋር በቃ የፈለከውን አድርግ። ሂድና ምን አገባኝ? መጀመሪያ ግን ከኔ በላይ ካንቺ ጋር እንዴ የተቀራረባችሁ? በቃ ከኔ ጋር ተቀራርበን ወድጃት ነበርኩ፣ ግን ካንተ ጋር ስትቀራረብ አስጠላች። ገባ? በቃ አልፈልግም። ከኔ ጋር መቀራረብ ለምንድን ነው? ሲጀምር ትመጣለች፣ ትለጠፍብሃለች ምናምን። እንዴ ለምንድን ነው ሰው ወንድ እንደዛ ያቅፋል? ነውር አይደለም እንዴ? አንተስ እየደበረክ አይደል እንዴ የምትታቀፍላት? እኔ አልገባኝም ማለት አላውቅም። በርግጥ እኔ እንጃ ልጅቷ ወይ እንዳልሽው ተፈጣጠን ይሆናል፣ ግን እኔ ማለት ግራ ገባኝ። አንቺ እንደዚህ መሆን እኮ ነው ያልገባኝ ማኪ። እኔም በሆነ የሆነ የተለየ አይነት አቀራረብ አልፈልግም ከማንም ጋር ታውቂያለሽ። እዛ ስራ ቦታ እንደዚህ አይነት ነገር አራምጄ እንደማለት ታውቂያለሽ። እንደዚህ አይነት ግን ምንድነው አሁን ጀስት አንቺን በዚህ ልክ ያናደደሽ ነገር እኮ ነው ያልገባኝ ማኪ። ለምን አልናደድም? መናደድ አይገባኝም? ቦታ አይደለም። ለምን ስልሽ ምን የተለየ ነገር አለ? እሺ ምንድነው የተፈጠረው? እኔ ያልገባኝ የተለየ የተፈጠረው ታምር ምንድነው? በዚህ ሁለት ቀን ውስጥ በቃ አገኘሃት 30 ጊዜ አገኘሃት እኮ አራት ምናምን ቀናት ነው በቃ እኮ በአራት በአምስት ቀን እዚህ ሰፈር ተከራየች። ያው ያንተ ካንተ ቤት በታችኛው መታጠፊያ። አረ ልጅቷ አይ አጋጣሚ ነው ማኪ። እኔ በምን አውቃለሁ እዚህ ትግባ ሲጀመር እዚህ ሰፈር መሆኔንም እኮ አታውቅም። ስታየኝ እኮ ደንግጣ ነው ቅድም እንትን ያለች። በጣም ማኪ ምን ይሆንሽ ነው? ምንም አልሆንኩም። ተወኝ በቃ። መጀመሪያ ደረጃ እኔ ከልጅቷ ጋር ከዚህ በፊትም አልተዋወቅም። ከዚህ ዘለለ ነገርም የለም። ገና 3-4 ቀናችን ካንቺም ከኔ ጋር እኩል ነው የተዋወቅን። ትላንትና አጋጣሚ ተገናኘን፣ አብረን እስከ አያት መጣን። በቃ ጀስት ሻይ ቡና ልን ተለያየን። ዛሬም አጋጣሚ ሱቅ ሰው ጣየችኝ እና እዚህ ሰፈር እና እንደኔም እኮ በታችኛው መታጠፊያ ተከራየው ምናምን አለች። እዛው የሚገርም አጋጣሚ ነው ምናምን ነው በቃ ለብዙ ነገር ይቀርበናል። ቪዲዮ እንሰራለን ምናምን እንደውም ተባብለን በፒስ አውርተን ተለያየን። አብራት ቪዲዮ ልትሰራ ከሷ ጋር ምንድነው ችግሩ ማኪ? እንዴ
ስሩ በቃ ከኔ ጋር ሁለተኛ እንዳሰራ ይቆያል። ስራ ቆይ ማለት በማርያም አሁን ንገሪኝ፣ ምንድን ነው ያናደደሽ? ለምን አልተናደደም ማለት በዚህ ምክንያት ተናደድኩሽ? ምክንያትሽ ነው ስላገኘኋት 30 ጊዜ ስለተገናኛችሁ። ትናንትና እኔን ከኔ ጋር አትሄድም ነበር መገናኛ? እኔም ብዬሽ ነው። ስራ ይዘሽ አልነበር እንዴ አንቺ? በቃ ትቼው ሄድ ነበር። እሷን እንደምታገኛት ብትነግረኝ ኖሮ ትቼው ሄድ ነበር። ማኪ ምንድን ነው? በመጀመሪያ ደረጃ እኔ እሷን ላገኝ አይደለም ሄድኩት፣ አጋጣሚ ነው የተገናኘነው። ሲቀጥል ምንድን ነው መገናኘታችን ችግሩ? ምን ተፈጠረ? ምንድን ነው? ቆይ በቃ ደበረኛ። ለምንድን ነው የሚደብርሽ ማኪ? እኔ ምንም እየገባኝ የምርሽ ነው ግን እያወራሽኝ ያለሽው? አይ የሆነ ማርያምን የሆነ አውቅሽ ላዝገው ምናምን ብለሽ እየመሰለኝ ነው። ምንድን ነው ማዝገት እንዴ? ከመቼ ወዲህ ነው ታዲያ አንቺ ከእንትና ጋር ለምን ትሆናለህ? እንትና እንደምን አያትልሽ ከኔ ጋር ምትጨቃጨቂ? በቃ መብቴ ነው። አሁን አየውና ቆጠርኩ ደከመኝ። ገባ? ለዛ መናገር ጀመርኩ። ማኪ አልገባኝም። ምንድን ነው የቆጠርሽው? ምንድን ነው የሚደክምሽ? በቃ የመጀመሪያ ቀን የቆጠርኩትን ልንገር። መታ ስታቅፍ ዝም አልካት። ገባ? ለምንድን ነው ሰው በመጀመሪያ ቀን ወንድ ላይ እንዴት ነው ያቀፈችክ? ሲጀመር አይተናት ሙድ እንደያዝን ገብቶሃል ሁላችን አይደለም። እኔ ሲጀመር ታውቂያለሽ አይደል ባህሪን ሰው ጀስት የሆነ በቃ ይደብረኛል። እንደዚህ አታርጊኝ፣ እንደዚህ አትቀፊኝ፣ እንደዚህ አትንኪኝ አይባልም ማለት አይባልም። እኔ ሼም ይዘኛል ማለት እንዴ አይባልም። ገና ልጅቷ በፊት አብራን የቆየችው ነው ጓደኛችን ብትሆን ኖርማል። ገና አንድ ቀን ያወቅናት ልጅ እንዴት ነው ማለት ይከብዳል ማኪ። እኔ ሰውን እንደዚህ መግፋት መናገር አልችልም። ታውቂያለሽ ባህሪን አይደል? ይሄ ምኑ ነው የሚያስደብረውሽ? ያስደብራል። በቃ ስትታቀፍ ዝም ማለት ያስደብራል። ሂጂ ማለት ይቻላል። ቆይ ቀስ በይ ታይ ምናምን ማለት ይቻላል። ግን ምንድን ነው ማለት የሚቻለው? ማኪ በእኔ ቦታ ሆነሽ አስቢ እስኪ። የሆነ አዲስ ጓደኛችን መጥቶ ምናምን ቢያቅፍሽ ሶር በልሊ ምናምን አለው ምንድን ነው እንደዚህ የምትለጣጠፍብኝ? እኔ ቀስ በል እንጂ ልትበላኝ ነው እንዲያባቱ ለዋል። ኧረ ብስም ማኪ ኧረ በመድኃኒዓለም አንቺ ማትዩን ነገር ለእኔ እንትን ጭራሽ እንዴ ይሉንታ የሚባል ነገር አለ እንዴ? እኔ ምንም ይከብደኝ ይሉንታ አይደል? ምንም ይሉንታ የለም። በቃ አባቱ ልትበላኝ ነው። ቀስ በል ተረጋጋ እንጂ ይባላል። እንደተዋወቀ ሰው ይሁን ሲያለሽ ለምንድን ነው ከኔ ጋር ባህሪን አታውቂም? አብረን ስንት ጊዜ ቆይተን እንዴት ነው እንደማያውቅ ሰው ስለኔ ባህሪ እንደዚህ የምትይው? እኔ ማንን ነው እንደዚህ ብዬ ገፍቼ የማውቀው? በቃ ጀምራ መግፋት ጀምራው። ማኪ ምን እያልሽ ነው እንዴ? ቆይ ልጅቷ ያደረገችሽ ነገር አለ? ጀስት እሷን የጠላሽበት ሌላ ምክንያት አለሽ? አንተ ላይ ስለምትለጣጠፍ ነው ያስጠላች። እኔ ግራ ገባኝ። እኔ መለጣጠፍ ምናምን የምትይው ነገር ምንም አልገባኝም። ምንም ልጅቷ የተለየ ነገር ስታደርግ እኔ አላየኋትም። በእውነት አንተ ካላየክ ታዲያ እኔ ምን ላድርግ? አንተን ካልገባክ ለማንኛውም በቃ ሂድ። እንግዲህ የሆነ ነገር ነው። እኔ እንደዚህ አይነት ነገር አንቺ ላይ ይቻላል ምንም ሊገባኝ አልቻለም። ምክንያቱ ለማንኛውም አሁን በቃ ሂድ። የት ነው የምሄደው? ቪዲዮ ልንሰራ አይደል እንዴ? አስጀምራለሁ። ለምን ፖስት የለሽም አይደል እንዴ ቪዲዮ? ታውኩት። ሂድ ማኪ ምን ሆነሻል? ለምንድን ነው እንደዚህ የምትሆኚው እንዴ? አንድ ቀን ባልፖስት ቻናሌ ምንም አይሆንም የሚባል ነገር የለም። ለምንድን ነው ምንም የማይሆነው? ምን ተፈጥሮ ነው? ይጃስ ጀምሩና ቪዲዮ እንስራ። ምን ተፈጥሮ ነው የማትሰሪው? አልሰራም። እንደዚህ ሆኜ ሲጀመር በዚህ ሙድ እኔ አልሰራም። እሺ በቃ ይቅርታ። እሺ የኔ ጥፋት ነው። ይቅርታ። እሺ አይደል? እንስራ። ከልብክ ሳይሆን ከላይ ይቅርታ። ሁለተኛ አላገኛትም ብለህ ቃል ከገባክልኝ እሰራለሁ። ማኪ ምንድነው? ከመሬት ተነስቼ ቅድም ስንት ነገር አውርተን ከልጅቷ ጋር አብረን ስለመስራት ምናምን አውርተን ባንዴ ተነስቼ ከዚህ በኋላ አላገኝሽም ምላት ለምን ትላታለህ? በቃ ሽሻት። ስልኳንም አላንሳ ልኳ አሁን እኮ አንድ ሰፈር ነን። ሰውጣም ስገባም ታይኛለች እኮ። ይሄን እኮ ነው የምለው። ይሄ እኮ ነው ያናደደኝ። አንድ ሰፈር አንተ ሰፈር ገብታ ስትወጣ ስትገባ ታይካለች። ለምን? ልጅቷ እኔን ለማየት አይደለም የገባችው። እና እኔን ለማየት ነው? ምን እንዲፈጠር ነው እኔን የምታየኝ? ምንድነው እኔ ማየቷ ምንድነው የሚጠቅምላት? ፍቅር ይዟት ይሆናል። ኧረ በመድኃኒዓለም ስለምትቀር ልጅቷ ይኸውልሽ ከእኔ ጋር ምንም አይነት ግንኙነት የላትም፣ አይኖራትም። በቃ ጀስት አጋጣሚ ሰፈር ገባች፣ ስራ አብረን እንሰራለን ተባባልን፣ አለቀ። አሁን ይሄ ኢሹ ተደርጎ መወራት ራሱ ያለበት ነገር ነው በእኔና አንቺ መሀል። በቃ እንተውና ቪዲዮችን እንስራ። ይጀስ ጀምሪ። አላስጀምርም። በቃ ትችዋለሁ አልኩ። ማኪ ምን እያልሽ ነው? በማርያም የምርሽ ነው እንደዚህ ሆንሻለሽ? እሺ ምንድን ነው የምትፈልጊው? እሺ እኔ ልጅ ማኪ እኔ አንቺ ብዙ ነገር አሳልፈናል ማለት እኔ ካንቺ የሚቀርበኝ ጓደኛ የለኝም በዚህ ሰዓት። ሶ
ግንኙነታችን እንዲበላሽ አልፈልግም። በቃ ችግር የለውም። የምትፈልጊውን አደርጋለሁ። እሺ ሁለተኛ አታገኛትም? እሺ በቃ አላገኛትም። የእውነትን በቃ ወይ ደግሞ ስትረጋጊ ሌላ ጊዜ በደንብ እናወራበታለን በዚህ ጉዳይ። አይ ስረጋጋ ምናምን የምቀይረው ሀሳብ የለኝም። አላገኛትም ካልከኝ ነው የምንሰራው። የምርሽ ነው? ከልጅቷ እኮ ምንም አይነት ግንኙነት የለንም እኮ። በቃ አልፈልግም። ባይኖርም እንድታገኛት አልፈልግም። እኔ ግራ እያጋባሽ ነው ማለት። እሺ ምንድን ነው የማላውቀው ነገር አለ የተፈጠረ? እሺ በቃ አላገኛትም። አታገኛትም? አዎ ቃል ግባል። ወይኔ እሺ በቃ አላገኛትም። ቃል ነው? አዎ ምንም እየገባሽኝ ግን አይደለም። ማርያም እንዴ ምንድን ነው የተፈጠረ ያለው ነገር? እሺ ለማንኛውም ተይው፣ አሁን እንትን ቪዲዮውን አስጀምሩና እንስራ። ላስጀምረው? አዎ ከዛ በቃ አንተና በቃ እሺ ላስጀምረው። ሰላም የኔ ወርቆች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ዛሬ ከዳጊ ኪራ ጋር እንገኛለን። ጥያቄዎችን ጠይቀዋለሁ። ቆይ አስጀምረሽው ነበር እንዴ? ቪዲዮ መጀመሪያ ማርያም ይሄን ሁሉ ስንለፈልፍ እየቀረስሽ ነበር። ፍራንክ አደርጋል እና ልጅቷን ደግሞ እቀፊው ብያት ነው ማለት ተስማምታ ነው እንዲህ ሀሳቡን ነገሯትና ሀሳቡን እኔ አይደለሁም ያመጣሁት። እንደዚህ አይነት ሀሳብ ለምን ፍራንክ አታረጊውም ተብዬ ከዛ እቀፊው ምናምን ገና ከመምጣትሽ ተለጣጠፊበት ብለናት ነው። አብራም ብዙ ቪዲዮ የመስራት እቅድ አላት። ያምሻል እንዴ? ስንት ነገር አውርተን እንዴት ነው ፍራንክ ነው የምትይኝ? ቪዲዮ ላይ ጀስት አረጋ ማርያም ማነሽ ነው? እኔ ፍራንክ የሚባል ነገር እየሰለችኝ ነው። ማርያም በቃ ይቅርብኝ ከዚህ በኋላ እኔ አንቺንም አላረግሽም እኔንም አታረግሽም። እሺ በቃ ይደብራል እንዴ? ቢያንስ የምናደርግበትን ኢሹን ንምረጥ። አሳይካለሁ። ያልፈለከው ነገር ካለ ቆርጥልሃለሁ። ግን እኔ ደግሞ የተናገርካቸው ነገሮች ምንም ስህተት የለባቸው። እውነት ለምን ተለጣጥፋብኛለሽ ነው ያልከው? ፈልገን ነው ሂጂ ተለጣጠፊበት ብለናት ነው። ገባ? አብራን ብዙ ቪዲዮ በዩቲዩብም በራሷ ዩቲዩብም መምጣት ትፈልጋለች። ከራሱ ቪዲዮን ስታዩ ምን ትነሳለች? አውቃለች እንደዚህ አይነት ሀሳብ እንደሚሰራ። በራሷ ቻናል መምጣት ትፈልጋለች ልጅቷ ምናምን። ያንቺ መጫወቻ አሉ እና በእናትህ አረዞር ይቅርታ ነው ረሳሁኝ። ይቅርታ ምን አይነት ሸፍጥና ደባ ነው እሱ? እኔ እኮ ግራ አጋባሽኝ ማለት ከመቼ ወዲህ ነው እኔን እንደዚህ የምትለኝ? ከእንትና ጋር ተለቀቀ እንትና ላይ እኔ ማርያምን መጀመሪያ ፕራንክ መስሎኛል። ስለሆነ ተመናገር መጀመሪያ ፕራንክ መስሎኛል። ግን ሲሪየስ ሆነሽ ምናምን ነገር ማለት አወራርሽ ምናምን ወይ ፍንክች አልሽ እና ይሁን አንዴ ተበልተናል ጋይስ። ይሁን እሺ ምንድን ነው መጫወቻው አረጋግጪ። ጥሩ ነው እሺ። ግን የመልስ ምቱን አስቢበት፣ ተዘጋጅ። ምንም የመልስ ምት የለም። ማለት እንግዲህ ፕራንክ አንሰራም ብሏል። ኧረ እኔም አልፈልግም ከዚህ በኋላ እኔም አላረግሽም። አንቺ እንዳታረጊ አደባባይ ቅሌት ፉ እሺ። እና ለነገሩ ስትከፍት እናስተዋውቅላታለን። ቻናሉ ስትከፍት ይሻላል። አልተቀየምከኝማ? አልደበረ? ኧረ ኖርማል ያው በእጅ አዙር ነው የተገኘሁት። ችግር የለውም። ይሁን። ምንድን ነው አንተ እዛ ጓደኛ ጋር ውስጥ ያስደረከኝ ፕራንክስ? ታዩ ስለሷ እናውራው። እኔ ነኝ እንዴ? እኔ እጅ አለበት? አያገባኝም። በቃ አንተም ብዬ ነው የሄድኩት። ሆነም ቀረ። እሺ ይሁንልሽ። እሺ ብቻ ጋይስ መቻችሁ ፈታ በል። በቃ አልበቃሽም? ቻው የኔ ወዶች፣ በጣም እንወዳችኋለን። እንደተዝናናችሁበት ተስፋ እናደርጋለን። አሁን ቪዲዮውን እንስራ። ጥያቄው እሺ እንሰራለን። ቤተሰብ ቪዲዮውን እስካሁን ድረስ ካያችሁት ወዳችሁታል ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይህን ቻናል ለወዳጆቻችሁ አጋሩ እንጂ እንዴ እያያችሁኝ ፈታ እያላችሁብኝ አይደለም? ታዲያ አጋሩታ።